እሺ ዛሬ ደግሞ ማውራት የምፈልገው ስለ ታይም ላይን ነው። ታይም ላይን ማለት እድሜ ስለ እድሜ በጣም የምናብሰለስል ሰዎች ማለት ነው። ለዚህ እድሜ አልፏል፣ ለዚህ እድሜ ሄዷል እያለን የምንጨናነቀው ነገሮች ወይም ይሄ በጊዜ አልመጣልኝም እያለን ወይም ይሄ ከዚህ እድሜ በኋላ እያለን የምንጨነቅ ሰዎች ነው፣ ኢንክሉዲንግ ማይሰልፍ ማለት ነው። ለትዳር ሊሆን ይችላል፣ ለስራ የሆነ ስራ እየሰራን ብዙ አመት ፊልድ ለመቀየር ከዚህ እድሜ በኋላ ፍሮም ስክራች እዛ ሄጄ ልጀምር እያለን የምንጨነቀው ነገሮች ወይም አለ አይደል ከእድሜ ጋር በጣም እኛም ሰው ላይ የምናደርሰው የምንፈጥረው ነገር አለ፣ ሰውም እኛ ላይ የሚፈጥረው ነገር አለ እና ያው ስለ ታይም ላይን ስናወራ የኛ ታይም ላይን ነው፣ የሰው ታይም ላይን የሰው ታይም ላይን ነው። ስለተጨነቅን ስለተጠበብን ወይም በጣም ስላብሰለሰልነው የምንቀይረው ምንም ነገር የለም እና ይሄ ለራሴ መንገድ ለእናንተ መንገድ የምፈልገው ነገር ነው። ለየትኛውም ነገር ለማድረግ ኢትስ ኔቨር ቱ ሌት፣ በቃ ኢትስ ኔቨር ቱ ሌት። አንድ ቀን እየተጨነቅን የምናሳልፈው ሜክስ ኢት እንዲያውም አንድ ቀን ሁለት ቀን እያልን እኛን ሌት እያደረግን ያለ ነው። the minute the moment you want to start something go for it። እድሜ ምንም አይገድበውም ከምንም ነገር እና መጨነቁ ብቻ በጣም እንትን ስለሚለን ነው። ሶ ፕሊዝ ከዛሬ ጀምሮ ከጭንቅላታችሁ አውጡት ብዬ ማለት መውጣቶችን ማውጣላችሁ፣ ግን ለራሴም ማውጣው ነገር ግን ካልሆነ ደግሞ በጣም ስቶፕ ስትሬሲንግ ኦቨር ይሄ የታይም ላይን ጉዳይ እና ጀስት ጎ ፎር ኢት ከዛ በኋላ ማየት ነው። ከዛም ካልሆነም መልሶ ይጀመራል and life goes on ብዬ አስባለሁ ማለት ነው። ስለዚህ